የሚል ያለንን ሁሉ መሸጥ ወይም መተውና መከተል የሚል ቃል አነባለሁ። ከአይሁድ አለቆች አንድ ቸር መምህር ሆይ የዘላለምን ሕይወት ለመውረስ ምን ላድርግ ሲል ጠየቀው። ኢየሱስ እንዲህ ሲል መለሰለት፣ ስለምን ቸር ትለኛለህ? ከአንድ ከእግዚአብሔር በቀር ቸር ማንም የለም። አታመንዝር፣ አትግደል፣ አትስረቅ፣ በሐሰት አትመስክር፣ አባትና እናትን አክብር የሚለውን ትእዛዝ ታውቃለህ? ሰውየውም እነዚህንማ ከልጅነቴ ጀምሮ ጠብቃለሁ አለው። ኢየሱስ ይህንን በሰማ ጊዜ እንግዲያውስ አንድ ነገር ይቀርሃል፣ ያለህን ሁሉ ሽጥ፣ ለድሆች ስጥ፣ በሰማይ መዝገብ ይኖርሃል፣ ከዚያም መጥተህ ተከተለኝ አለው። ሰውየው ግን ይህንን ሲሰማ ብዙ ሀብት ስለነበረው በጣም አዘነ። ኢየሱስም ሰውየውን ተመልክቶ እንዲህ አለ፣ ብዙ ሀብት ላለው ወደ እግዚአብሔር መንግስት መግባት እንዴት ጭንቅ ነው! ሀብታም ወደ እግዚአብሔር መንግስት ከሚገባ ይልቅ ግመል በመርፌ ቀዳዳ ቢሾልክ ይቀላል። ይህንንም የሰሙ ሰዎች ታዲያ ግን ሊድን ይችላል አሉ። ማን ሊድን ይችላል አሉ። ኢየሱስ በሰው ዘንድ የማይቻል በእግዚአብሔር ዘንድ ይቻላል አለ። ጴጥሮስ እነሆ እኛ ያለንን ሁሉ ትተን ተከተልንህ አለው። ኢየሱስ እንዲህ አላቸው፣ እውነት እላችኋለሁ ለእግዚአብሔር መንግስት ብሎ ቤቱን ወይም ሚስቱን ወይም ወንድሞቹን ወይም ወላጆቹን ወይም ልጆቹን የተወ በዚህ ዘመን ብዙ እጥፍ በሚመጣው ዘመን የዘላለም ሕይወት የማይቀበል ማንም የለም ብሎ ተናገረ ይላል። ይህ ሰው በምድር ባለጠጋ ነበረ። ስለዚህ ወደ ኢየሱስ ጠጋ ያለው ደግሞ የዘላለምን ርስት በዚህ ምድር ጊዜያዊ መሆኑን አውቆ የዘላለምን ርስት እንዴት እንደሚቀበል ምሪት ሊቀበል ወደ ኢየሱስ ጠጋ አለ። ጠጋ ብሎ ግን ሲጠይቀው ቸር መምህር ወይ ስለምን ቸር መምህር ትለኛለህ? ከአንድ ከእግዚአብሔር በቀር ቸር የሚባል የለም ብሎ ነገረው። የሰውየውን የልቡን የውስጡን የሚያይ አምላክ ስለነበረ ሰውየው ውስጥ ያለ አንድ መተው የማይፈልገው ነገር እንዳለ እዚህ ምድር ላይ በቃ የሚወደው ነገር እንዳለ ተረድቶ ስለምን ቸር ትለኛለህ? አንድ ከእግዚአብሔር በቀር ቸር አለ አለ። ኢየሱስ ክርስቶስ ጌታ ነው። አይታችኋል። የእግዚአብሔርን መንግስት ለማግኘት በቃ ስርዓት አለው። የዚህን ምድር ነገር መተው አለብን። ኢየሱስ ክርስቶስ ጌታ ነው። እንደዚህ አለው፣ ሕጌን ጠብቀሃል ሲለው፣ ሕጌውን ከልጅነት ጀምሮ ጠብቄያለሁ። አትስረቅ፣ አትግደል፣ አታመንዝር የሚለውን ይህንን ከልጅነት ጀምሮ ጠብቄዋለሁ። እሱ ትክክል እሺ ከጠበቅ፣ አሁን ግን አንድ ይቀርሃል አለው። ያለህን ሁሉ ሸጠህ ተከተለኝ አለው። ለድሃ ሰጠህ ሲለው ፈጽሞ ሰውየው እጅግ ባለጠጋ ስለነበረ ለማድረግ አልቻለም። ፈጽሞ ይህን ጥያቄ ሊቀበል አልቻለም። ስለዚህ ኢየሱስም እንደዚህ አለው አለ፣ ሀብታም ወደ እግዚአብሔር መንግስት ከሚገባ ይልቅ ግመል በመርፌ ቀዳዳ ቢሾልክ ይቀላል የሚል ተናገረ። የእግዚአብሔርን የሁሉን ቻይነቱን ሚስጥር ሰውየው ሊካፈል ስላልፈለገ ነው። ይሄ ሰውዬ እኮ ሀብቱን በሙሉ ቢሸጥ ኖሮ ከዛ በበለጠ እጥፍ መባረክ የሚችል አምላክ ፊት ነው የቆመው። ኢየሱስ ክርስቶስ ጌታ ነው። ለምን ስትሉ ሁሉን የሚሰጥ አምላክ ፊት ነው ያለው። ይሄንን ያለውን እንኳን ቢያጣ ደግሞ መስጠት ይችላል። ታምኖ እሺ ቢለው ኖሮ እጥፍ ይሆንለት ነበር። ግን አንድ በስጋው ሙሉ ለሙሉ መሰጠት ያልቻለበት ነገር ብዙ የለፋበት ምድር ላይ ብዙ ነገር ቆስጥ ያደረገበት ስለሆነ ሰማይና ምድርን በቃ እንዴት አድርጎ በቃ ሊረዳ እንኳን እስካይችል ድረስ ምድር አፍቅሮ ነበረ። ስለዚህ እምቢ ብሎ ተለየው ይላል። እንግዲያውስ አንድ ደግሞ የሆነ ቀረጥ ሰብሳቢ የነበረ ዘኪዮስ የሚባልን ሰው ደግሞ ድጋሚ ዘኪዮስ ኢየሱስን ለማየት ፈልጎ ሄዶ ኢየሱስ ወደ ኢያሪኮ ገብቶ በዚያ አልፎ ይሄድ ነበረ። ስሙ ዘኪዮስ የተባለ አንድ ሰው በዚያ ነበረ። ዋና ቀረጥ ሰብሳቢና ሀብታም ነበረ። እሱም ኢየሱስ የተባለው የትኛው እንደሆነ ሊያይ ይፈልግ ነበረ። ቁመቱ አጭር ነበረና ከሕዝብ ብዛት የተነሳ ሊያየው አልቻለም። ኢየሱስ በዚያ መንገድ ያልፍ ስለነበረ ወደፊት ሮጦ አንድ ሾላ ዛፍ ላይ ወጣ። ኢየሱስም እዚያ ቦታ ላይ ሲደርስ ቀና ብሎ ዘኪዮስ ወይ ዛሬ አንተ ቤት መዋል ይገባኛል፣ ፈጥኖ ውረድ አለው። እርሱም ፈጥኖ ወርዶ በደስታ ተቀበለው። በዚያ የነበሩ ሰዎች ይህንን አይተው ኃጢአተኛ ቤት ገብቶ ሊያስተናግድ ነው በማለት ማጉረምረም ጀመሩ። ዘኪዮስ ግን ቆመና ጌታ ሆይ እነሆ ካለኝ ሀብት ሁሉ ግማሹን ለድሆች እሰጣለሁ፣ ማንንም በሐሰት ቀምቼ ከሆነ 4 እጥፍ አድርጌ እመልሳለሁ አለው። ኢየሱስ እንዲህ አለው፣ ይህ ሰው ደግሞ የአብርሃም ልጅ ስለሆነ ዛሬ መዳን ወደዚህ ቤት መጥቷል። ምክንያቱም የሰው ልጅ የመጣው የጠፋውን ሊፈልግ ሊያድን ነው አለ። አይታችኋል ዘኪዮስ ምን እንዳደረገ? ኢየሱስን ለማየት ነበር ሾላ ዛፍ ላይ የወጣው። ኢየሱስ ክርስቶስ ጌታ ነው። ግን ኢየሱስ በዛ ሰዓት
ብዙ የሚያጋፉ ሰዎች ነበሩ። ብዙ እሱን የሚያጋፉ ሰዎች ባሉበት ይሄ ዘኬዎስ ግን ሊያየው በወጣበት እግዚአብሔር ኢየሱስ ክርስቶስን እንዴት አየው ስትሉ ፍጹም ንጹህ እንደሆነ ተረድቶት በልቡ ተረዳው። ወዲያው ኢሚዲየትሊ ላየው በወጣበት ቦታ ላይ እዛ ኢየሱስ የሚገኝበት ቦታ ላይ የሾዛላ ዛፍ ላይ በወጣ ጊዜ ኢየሱስን ሲያየው ፍጹም ንጹህ፣ ፍጹም የዋህ፣ ፍጹም ገር፣ ፍጹም ትሁት አምላክ መሆኑን አይቶ ዘኬዎስ እንደዚህ ያለው። ዘኬዎስ ሊያየው ነው ሄደው። ኢየሱስ ግን ከዛ ከሚያጋፋው ሰው ይልቅ ዘኬዎስ ልቡ ይስበው ነበር። ምን ሊያየው ስለወጣ ቁመቱም አጭር ሆነ። እሱና ሌሎች ህዝቦች እኩል ስላልሆኑ አሁን ማድረግ ያለብኝ እዚህ ዛፍ ላይ ወጥቼ ማየት ነው አለ። ከዛ በኋላ ዘኬዎስ ሆይና ውረድ አለ። ከዛ ሁሉ ህዝብ ዘኬዎስን ያየው። ለምን ስትሉ በልቡ ኢየሱስን ፈልጎ ነው፣ ለማየት ስለፈለገ ብቻ ነው ዛፍ ላይ ወጣው። ከዛ በቤት ገብቼ ዛሬ ራት በላለሁ ሲለው በጣም ምንም ሳይጠይቆ እኮ ነው ራሱን ተመለከተ። እኔ ኃጢአተኛ ነኝ አለ። እኔ ቀረጥ ሰብሳቢ ነኝ አለ። የብዙ ሰዎችን ባሌ ላይ ያለብኝ አለ። ራሱን ዞር ብሎ ሲያው እንደ ኃጢአተኝነት ተሰማው። ስለዚህ ኢየሱስ ቤቱ ከገባ ኃጢአቱ ልቅ ብሎ እንደሚወጣ ተረድቶ ተናዘዘ። የማንም ዕዳ ካለብኝ ይሄን ቤት ሁሉ ራሱ የምኖርበትን ቤት ሸጬ 4 እጥፍ ማሳለሁ። አይታችኋል ወይ? አቤት ልባችንን እንደዚህ ያንቃ። ያ ሰው እኮ የእግዚአብሔርን ቃል እያወቀ የእግዚአብሔርን እውነት እያወቀ የምድር ነገር በፍጹም በቃ ከእግዚአብሔር ከዘላለም እቅድ ውስጥ እስኪወጣ ድረስ ምድራዊ ነገር አስግቶት እንዲህ ባለበት ደግሞ እንደዚህ አይነት ነገር ደግሞ መጣ። ይህ ሰው ኃጢአተኛ እንደሆነ ኢየሱስ እኮ ተናግሮት አይደለም። ራሱ ሲያዩ ኢየሱስን እሱ ብዙ ኃጢአት እንደሰራ ውስጡ ስለሚኮንነው እዛ ኃጢአት የተከማቸበት እንዳይገባ ቀድሞ ተናገረ። ንዛዜ ውስጥ ገባ። ኢየሱስ ክርስቶስ ጌታ ነው። ዛሬ ለኛም እንደዚህ ይሁንልን። ወደ ቤታችን ሊመጣ ሲል ቤታችን ውስጥ መንፈስ ቅዱስን ወደ ውስጥ ልንጋብዘው ስንፈልግ አላስፈላጊ ነገሮችን መናዘዝ ነው ያለብን እንጂ መናዘዝ በቃ ኢየሱስ ሲመጣ ባይገርማችሁ እንዳልነበረ አርጎ ያጠፋልናል ያለን ኃጢአት። አይታችኋል? አሁንም የእግዚአብሔር ሰዎች በምድር ስንኖር አንድ ነገር ማድረግ አለብን። ምን ስትሉ እኛ ኢየሱስ ክርስቶስን ከተቀበልን ጊዜ ጀምሮ እሱ ኃጢአታችንን ደምስሶልናል። ግን ምንኮነንበት ኃጢአት በምድር ላይ እንዳይኖር ወይም ደግሞ እኛ ኃጢአትን ሰርተን በእኛ ያዘኑ ሰዎች ወይ ገንዘብ ተበድረናቸው ሊሆን ይችላል፣ ወይ ደግሞ የሆነ በቃ የሰራናቸው ብዙ ኃጢአት ሊኖር ይችላል። ያንን ሰርተን ከዛ ወደ ጌታ ስንመጣ ግን ጌታ እንዳልነበር አድርጎ ነው የሚያጠብልን። ግን ሰዎች በስጋኛን እንዳይቃወሙን ስናገኛቸው እነዚህ ሰዎች ሁሌ ሀዘን እንዳንሆንባቸው አይታችኋል። እኛ ጌታን ከተቀበልን በኋላ እሱ ኃጢአታችንን ይቅር ካደረገልን በኋላ ወጥተን እኮ ዓለም ላይ ነው የእግዚአብሔርን ስራ የምንሰራው እና ለሰዎች መሰናክል እንዳንሆን የበደልናቸውን ሰዎች ስናገኛቸው ይቅርታ እንበላቸው። እነሱ ላይ ነው ወንጌል የምንሰራው። እሱማ ኢየሱስን እኛ የግል አዳኝ አድርገን ስንቀበል እኮ እሱ ይቅር ይለናል። ግን ወደ ልባችን ስንመለስ ግን የበደልናቸውን ሰዎች ስናገኛቸው ይቅር ማለት አለብን፣ መፍታት አለብን። እነሱን ነው ወንጌል የምንሰራላቸው። እግዚአብሔር ስሙ የተባረከ ይሁን። ስለዚህ የአባቴ ብሩካኖች ቀድመን ከሰው ጋር ያለንን ነገር መፍታት አለብን። ግን የኢየሱስ ክርስቶስን እንደ ግል አዳኝ አድርገን ከተቀበልን ግን ወዲያው ነው ባይገርማችሁ ኃጢአታችን የሚሰረዝብን። አይታችኋል? ወዲያው ኃጢአት ድንገለኛ ነው የመጣው፣ ለኃጢአተኛው መጣ። ኃጢአትን ይጠላል፣ ኃጢአተኛውን ግን ይወዳል። ኢየሱስ ኃጢአትን ይጠላል፣ ኃጢአተኛውን ግን ይወዳል። እኛን ለማንጻት በደሙ ለማጠብ ለማስተካከል ለመቀረጽ ነው ወደኛ የመጣውና ይሄ ቃል የተቀመጠልን ለዚህ ጉዳይ ነው። ስለዚህ ወደ እግዚአብሔር ቤት ስንመጣ ስንቱን ትተን እንምጣ? ሁሉን ትተን። አይታችኋል? ሐዋርያቶችም ሁሉን ትተው በገቡበት ነው መንፈስ ቅዱስ ላያቸው ላይ ተገለጠው። ሁሉን ትተው አሁን እኛ ሁሉን ትተን ነው ወደ እግዚአብሔር ዓለም መግባት ያለብን። ስለዚህ አባቴ ብሩካኖች ስለመተው ወይም ሁሉን ስለመተው ወይም ደግሞ ሁሉን ሸጦ ስለመከተል ነው ይሄንን ያስተማርኩት። ያለንን ሁሉ መተው በቃ ለእግዚአብሔር ትተን በዚህ ምድር ላይ አለን የምንለውን ነገር እዚሁ ጥለነው ስለምንሄድ ነገ ምን እንድንሆን እንኳን አናውቅም። ዛሬ ላይ ቆም ብለን እናስብ። ብዙ ሀብት ብናግበሰብስ ጤና አይሆንም፣ ሰላም አይሆንም፣ እረፍት አይሆንም፣ የዘላለምም ርስት አይሆንም። እዚህ ጥለነው ነው የምንሄደው ተጠቅመንበት። ስለዚህ ቆም ብለን እናስተውል። አባቴ ብሩካኖች ከቃሉ ጀርባ ያለ እግዚአብሔር እውነት ያግዛችሁ። በጌታ በኢየሱስ ክርስቶስ ስም ጸልይላችኋለሁ።